አንድ በኑሮ የደከመ ደሃ ሰው ለጉንፋን ህመም ማስታገሻ የሚሆን መድኃኒት ለመግዛት ወደ አንድ መድኃኒት ቤት ገባ። በዚያኑ ቅጽበት አንድ በተሽከርካሪ ወንበር የሚሄድ ልጅ ወደ ውስጥ ገባና ለመድኃኒት ቤት ባለሙያዋ እመቤቴ የትኩሳት መድኃኒት ይፈልጋሉ አለ። ገንዘብ ተቀባይዋ ድሃውን ሰውዬ ልጁን እስካስተናግድ ድረስ በትህትና ታገሰኝ አለችው። ልጁ የያዘውን የተጨማደደ የገንዘብ ኖት ለሴትየዋ ሰጣት። ገንዘብ ተቀባይዋ ብሩን መርምራ ከተመለከተችው በኋላ ፊቷን አኮማተረች። አንተ ልጅ ይሄ እኮ የውሸት ብር ነው አለችው በቁጣ። ልጁ ደነገጠ። ሊሆን አይችልም፣ ዛሬ ጠዋት አንድ ሰው ለእናቴ የሰጣት ነው፣ ያለኝ ይሄ ብቻ ነው ሲል ተማጸነ። አይሆንም፣ እዚህ እንደዚህ አንሰራም፣ ብሩ ትክክል አይደለም አለችው ገንዘብ ተቀባይዋ ድምጿን ከፍ አድርጋ። ልጁ አንገቱን አቀርቅሮ በለሰለሰና በሚያሳዝን ድምፅ እናቴ እኮ በጣም ታማለች አለ። እሷም አዝናለሁ፣ ልረዳህ አልችልም አለችው። ይህን ሲሰማ የነበረው ድሃው ሰውዬ ወደ ሴትዮዋ ጠጋልና እስቲ የገንዘብ ኖቱን አሳየኝ አላት። ብሩን ተቀብሎ ተመለከተው። ከዚያም በዘዴ ማንም ሳያየው በኪሱ በነበረው ብቸኛ ትክክለኛ ገንዘብ ቀየረውና መልሶ ሰጣት። እመቤቴ እስቲ እንደገና መርምሪው፣ የተሳሳትሽ ይመስለኛል አላት። ገንዘብ ተቀባይዋ እንደገና ስትመረምረው ትክክለኛ ብር ሆኖ አገኘችው። ይሄኛው ትክክለኛ ነው፣ ቅድም በደንብ አላየሁትም ይሆናል አለችና ለልጁ መድኃኒቱን ሰጠችው። ልጁ መድኃኒቱን ይዞ ሲሄድ ድሃው ሰውዬ ቀስ ብሎ ፊቱን አዞረ። ካሁን በኋላ መድኃኒቱ አያስፈልገኝም አለ ለራሱ እያጉተመተመ። ያለውን ብቸኛ ገንዘብ ለልጁ ሰጥቶታልና ባዶ እጁን ወጣ። ሁኔታውን ሁሉ ትከታተል የነበረች አንዲት ሴት ግን በጸጥታ ተከተለችው። ሰውየው ከከተማው ወጣ ብሎ ከድልድዩ በታች ወዳለው መጠለያው ደረሰ። እዚያም አንዲት በህመም የምትሰቃይ ትንሹ ልጁ ተኝታ ነበር። አባቷን ሰጣይ አባዬ በረደኝ እኮ መድኃኒቱን አመጣ አለችው። አጠገቧ ተንበርክኮ በደካማ ፈገግታ ተመለከታት። አይ ገና አላመጣውም ቀጠለና ምግብስ በልተሻል ሲል ጠይቃት። አይ አባዬ አብረን እንድንበላ እየጠበኩኝ ነበር፣ ዛሬ እኮ የልደት ቀኔ እንደሆነ አትርሳ አለችው በድካም በተጫነው ድምፅ። እነሱን ተከተላይ መጣችው ሴት ወደፊት ተጋለች። ጌታዬ በመድኃኒት ቤቱ ያደረከውን ሁሉ አይቻለሁ፣ የራስህ ልጅ እንዲህ ታማለች፣ አንተም ችግር ላይ ነህ፣ ታዲያ ለምን ያለህን ብቸኛ ገንዘብ አሳልፈ ለዚያ ልጅ ሰጠ ስትል ጠየቀችው። ሰውየውን ባለ ተሞሉ አይኖቹ ወደታች እያየ እውነቱን ለመናገር ለምን እንዳደረኩት አላውቅም፣ ነገር ግን ያን ልጅ ሳይ አንድ ነገር በውስጤ የራሴ ልጅ ቢሆንሳ እያለ አስጨነቀኝ፣ ለራሴ ልጅ የመመኘውን ለዚያ ልጅ አደረኩ አለ። ሴትየዋ በሰማችው ነገር ልቧ ተነካ። ስልክ መደወል መስላ ራቃለች። ከጥቂት ቆይታ በኋላም አንድ ትልቅ ኬክ ይዛ ተመለሰች። መልካም የልደት ቀን፣ እባካችሁን ትንሽ ስጦታ ተቀበሉኝ፣ መጪው ቀናቶች ብሩህ ይሆናሉ አለችና በፍጥነት ሄደች። አባትና ልጅ ኬኩን ሲከፍቱት ግን ማመን አቃታቸው። በኬኩ ውስጥ $10,000 ተጠቅልሎ ነበር። ሰውየውን በደስታ ስሜት ተውጦ እንባ እየተናነቀው ፈጣሪውን አመሰገነ። የራስን ችግር ዋጥ አድርጎ ለሌላው መድረስ እውነተኛ ሰውነት ነው። ዛሬ በቅንነት የዘራነው መልካምነት ነገ በበረከት አፍርቶ ይጠብቀናል። የሰው ልጅ ልቡ ሲራራ ፈጣሪ ደግሞ የጎደለውን ይሞላለት ዘንድ ይፈጥናል። ስለዚህ እጃችን ባዶ ቢሆንም እንኳን ልባችን ሁሌም ለደግነት ክፍት ይሁን። ቸርነት መልሶ ይከፍላል።